ስራዎችን በመደመር መጽሐፍ ውስጥ ያሉት ሀሳቦችና እንዲሁም መሬት ላይ የተሰሩ ስራዎችን አዛምደን የምናይበት ፕሮግራም ነው። እንዲሁም መጨረሻ እንደ ማህበረሰብ፣ እንደ ሰው፣ እንደ ወጣት የምናደርገው ለመደመር የምናደርገው ስራዎች የምንገልጽበት ነው። ከጅምሩ ወደ ሀሳቦቹ ልግባ። ዛሬ መደመር መጽሐፍ ውስጥ ያሉት ሀሳቦች እና መሬት ላይ የተሰሩ ስራዎች እናያለን ማለት ነው። መደመር መጽሐፍ ውስጥ ያሉት ስራዎች እና መሬት ላይ ያሉ ስራዎች እንዴት ይዛመዳሉ የሚለው እናያለን። አንደኛ በዚች 5 ዓመት ውስጥ አንደኛ ትልቅ የመከላከያ ሰራዊትና ባህር በር ወይም የባህር ኃይልን ተቋቁሟል። ሁለተኛ የህዳሴውን ግድብ ጨርሰናል። ኒውክሌር ፕሮግራም ተሰርተዋል። የደህንነት ስራዎችን ተሰርተዋል። ሄልዝ ኦፍ አፍሪካ የሚል ትልቅ ሚዲያ ተቋቁመዋል። ማዳበሪያ ፋብሪካ ተቋቁመዋል። የተፈጥሮ ጋዝ ተቋቁመዋል። ትልቅ የሰሜኑ ጦርነት የተካሄደበትና ድል ኢትዮጵያ ያገኘችበት ነው። አርቲፊሻል ኢንቴሊጀንስ እና ኢንኩቤሽን ማዕከሎች እንዲሁም ዳታቤዝ ሲስተምን በተለያዩ ተቋማት ላይ ተሰርተዋል። የኮሪደር ልማት ትልቅ ፕሮጀክት ተሰርተዋል። የባህር በር ጥያቄ ኢትዮጵያን የጠየቀችበት ነው። ብሔራዊ የመግባባት ኮሚሽን ወይም ብሔራዊ የምክክር ኮሚሽን እና የሽግግር ፍትህ የተቋቋመበት ነው። ገበታ ለሀገርና ለትውልድ የተሰራበት ነው። የመደመር መጽሐፍን ራሱ እሳቤው የተጻፈበት ነው። የስንዴ ልማት ላይ የተገኘው ድል የሚታወቅ ነው። ቢሾፍቱ አየር መንገድ የተሰሩትና እንዲሁም በተለያዩ የቱሪዝም ስራዎችን ተሰርቷል። እነዚህን በግርድፉን እያንዳንዱ በመደመር መጽሐፍ ውስጥ ካሉት ሀሳቦች ጋር አገናኝተን እናያለን ማለት ነው። ወደ መጀመሪያው ስመጣ ኢትዮጵያ የመደመር እሴቶች 2 ናቸው። አንደኛ አገራዊ አንድነት ነው። ሁለተኛ የዜጎች ክብር ነው። የዜጎች ክብር ብልጽግና ነው። ስለዚህ አገራዊ አንድነት ከተሰሩ ስራዎች የህዳሴው ግድብ ሀገራዊ አንድነትን የሚያጠናክርና የቋጨንበት የህዳሴው ግድብ አጠናቀን አፍሪካ የምችል መሆኑን ያስረዳንበት ነው ማለት ነው። ሌላው ትልቁና ዋናው ነገር ሀገራዊ አንድነትን ከሚያሳዩ ነገሮችን ወይም ትልቅ የብልጽግና የባህር ኃይልን የማቋቋም ባህር ኃይላችንን ከ30 ዓመት በኋላ የተቋቋመ እንዲሁም በመከላከያ ላይ ትላልቅ ስራዎች የተሰሩ ናቸው። እነዚህ ምን ያመለክታሉ? በመደመር መጽሐፍ ውስጥ 2 የኃይል አማራጮች፣ አንደኛው ጠጣር የኃይል አማራጭ አለ። ሁለተኛው ገር የኃይል አማራጭ አለ። ጠጣሮቹ የተሰሩት ባህር ኃይል ተቋቁመዋል። ኒውክለር እየተሰራ ነው። መከላከያ በከፍተኛ ሁኔታ ከፓርቲነት ይልቅ ወደ ሀገራዊነትና ትልቅ ሀገር የመሸከም መከላከያ ተገንብቷል። እንዲሁም በተለያዩ ቴክኖሎጂ ተኮር የሆኑ ድሮኖችና እንዲሁም ኤሌክትሮኒክ የሆኑ ነክ የሆኑ ስራዎች ተሰርቷል። እነዚህ ገር ኃይል ጠጣር ኃይልን የመገንባት ስራ ይላል። መደመር ውስጥ ጠጣር ኃይል የሚለው እነዚህ ጠጠር ያሉ ሀገርን ከፍታዋ የሚያረጋግጡ ናቸው። እንደሚታወቀው በዓለም ላይ በጦር መሳሪያና በጠጣር ኃይል ላይ ከፍተኛ ቦታ የያዙ ሀገራት በኢኮኖሚም በዜግነት ክብርም በብልጽግና ከፍተኛ ደረጃ ይይዛሉ ማለት ነው። ሌላው ገር ኃይል የሚባለው ገር ኃይል ማለት ብዙ ወጪ ብዙ የሰው ሞት ሳይኖር ዓለምን ላይ አንተን ራስህን ብልጽግናህን የምታረጋግጥበት መንገድ አንዱ ሚዲያ ነው። እኛ ሀገር ውስጥ የነበረው የሚዲያ በራሳችን ቋንቋ የነበረው የውጭ ቋንቋን ተጠቅመን እኛ ማን መሆናችን የምንሄድበት መንገድ እና አቅማችንና ብቃታችን ልክ ኳታር እንደምታደርገው አልጀዚራ አቋቁማ ትንሽ ሀገር አልፋ እንደሄደች እኛም ሄልዝ ኦፍ አፍሪካ የሚለው ሚዲያ አቋቁመናል። ይሄ ከገር ኃይል ነው። እንዲሁም በተለያዩ ዌብሳይቶች ተቋቁመዋል ማለት ነው። የተለያዩ ዌብሳይቶች
ኢትዮጵያን ሀያልነቷን የሚያረጋግጡ የዌብሳይት እና ድረገጾችን ተቋቁመዋል ማለት ነው። ይህ መደመር መጽሐፍ ውስጥ ገር ኃይልና ጠጣር ኃይል ተብሎ የተገለጸው ነው ማለት ነው። እንዲሁም አርቲፊሻል ኢንቴሊጀንስ ኢንኩቤሽን ማዕከሎች እንዲሁም ኢትዮጵያ ቴክኖሎጂ የመጠቀም አቅም ለምሳሌ ቴሌብር ባንኪንግ ሲስተሙ ፋይናንስ የማዘመን ስራ አርቲፊሻል ኢንቴሊጀንስ እና ኢንኩቤሽን ማዕከል በመደመር መጽሐፍ የቱ ጋር ነው ያለው ከሆነ መደመር መንግስት ውስጥ ፈጠራ ፍጥነትና የዝላይ መንገድ የሚለው ገጽ 79 እስከ 90 ያለው አጠቃላይ ብናየው ጅማሮ ላይ የአርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ ማለት በሚቀጥሉት ዘመናት ዓለምን የሚቆጣጠረው በአርቲፊሻል ኢንቴሊጀንስ ከፍተኛ ቦታ የያዘ ሀገር ነው። ይሄ ምንም አያጠራጥርም። በአርቲፊሻል ኢንቴሊጀንስ ወደኋላ የቀረ ሀገር እሱ ራሱ ወደኋላ ይቀራል ማለት ነው። ስለዚህ ከፍታዋ ለማረጋገጥ የእይታ ከፍታ አንዱ ሌላው አርቲፊሻል ኢንቴሊጀንስ ኢንኩቤሽን ማዕከሎች ምንድነው? የእይታ ከፍታችንን አንዱ ከመደመር መንግስት ባህሪያት አንዱ ምንድነው? እይታ ከፍታ የእይታ ከፍታን አርቆ የማሰብ የሁለት የሶስት ክፍለ ዘመን ትውልድን አርቆ ማሰብ ወደኋላም ወደፊትም ዓለም እይታችንን አርቀን ማስፋት ዙሪያችንን በደንብ መመልከት አቅማችንን በደንብ ማወቅ ለዛ ከፍተኛ የሆነ ኮሚትመንትና ተነሳሽነት መኖር ማለት ነው የእይታ ከፍታ ማለት ነው። ስለዚህ ያን የእይታ ከፍታችንን የሚያሰፋልን አርቲፊሻል ኢንቴሊጀንስ እና ኢንኩቤሽን ማዕከል ምንድነው? ኢንኩቤሽን ማዕከል እና ከፍጥነት ከፈጠራና የዝላይ ኢንኩቤሽን ማዕከል ማለት በጣም ጀነቲቭ በኖርማል የትምህርት ስርዓት ውስጥ ሊሄዱ የማይችሉ ኢትዮጵያውያን በጣም ማስተር ማይንድ ያላቸው ኢትዮጵያውያን በተለየ መልኩ ኢንኩቤት አድርጎ ለሀገር ማዋል ማለት ከፍተኛ የሆነ እና አሜሪካ ትላልቅ ሀገራትን ትልቅ የሆኑበት እስራኤል ትልቅ የሆነችበት ይህ ሲስተም ነው ማለት ነው። ጭንቅላትን የመጠቀም ሲስተም ነው ማለት ነው። ስለዚህ እነዚህ ኢንኩቤሽን ማዕከል ኢትዮጵያ ውስጥ ተጀምረዋል። ይህ ትልቅ የፈጠራ የእይታ የፍጥነትና የዝላይ መንገዳችንን የሚያፋጥን እድል ነው ማለት ነው። ስለዚህ ይህ ኢንኩቤሽን ማዕከልና አርቲፊሻልና የፈጠራ የዝላይ የፍጥነትን የሚሉት በመደመር መንግስት ውስጥ ያሉት ከ80 እስከ 90 ባሉት ገጾች ላይ የሚያተኩር የሚሰራው ነው። ስለዚህ በዚህ መንገድ የሚሰሩ ስራዎች አዛምደን ማየትና ወደዛም መግባት